ታላቅ መንፈሳዊ ጉባኤ የቅድስት ድንግል ማርያም ስደት እየታሰበ ከቅዳሜ ምሽት 4 ሰዓት ጀምሮ ካህናት አባቶች በማኅሌተ ጽጌው እመቤታችን ትመሰገናለች። የዓለሙን ሁሉ ፈጣሪ ይዛ በበረሃው የደረሰባት መከራ፣ የገጠማት ውሃ ጥምና ረሃብ ይዘከራል። ልጇን ይዛ የተሰደደችው ንግሥተ ሰማያት ወምድር የደረሰባትን መከራ አብነት ሆኗቸው ነፍሳቸውን ለማዳን ሥጋቸውን ለክርስቶስ ፍቅር በማስገዛት በረሃብና በውሃ ጥም የሚቸገሩትን ገዳማውያን ለማሰብ ከዚህ የተሻለ ጊዜ ከቶ ከየት ይመጣል? በማዕከላዊ ጎንደር ሀገረ ስብከት በምስራቅ በለሳ ወረዳ በሚገኘው ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ ከ100 በላይ ገዳማውያን ስጋዊና መንፈሳዊ ውጊያ በበረታበት አካባቢ በብዙ መከራ ውስጥ እየኖሩ ነው። ይህን መከራቸውን ለማስታገስ፣ ውሃ ጥማቸውን ለመቁረጥ፣ ረሃባቸውንም ለማስታገስ የእመቤታችን መከራ በሚታሰብበት ዘመነ ጽጌ ጥቅምት 16 2018 ዓ.ም ከ5 ሰዓት ጀምሮ በሚሊኒየም አዳራሽ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። በ100 ብር ብቻ ትኬቱን በመግዛት የበረከቱ ተሳታፊ እንሁን። አዘጋጅ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ 0938 64 44 44 ወይም ደግሞ 0918 07 79 57 ላይ ይደውሉ።